ቀድሜ ብማረው ኖሮ ብዬ ከምመኛቸው ታላላቅ ትምህርቶች አንዱ ነገሮችን ቀለል አድርጎ ማየት ወይም ደግሞ አለማጋነን ነው። ሰውን ከችግሮቹ ፊት ከመፈራረስ ሊጠብቁት ከሚችሉ ታላላቅ ጸጋዎች አንዱ ይህ ነገሮችን ቀለል አድርጎ የመመልከት ጸጋ ሲሆን፣ ይህ ማለት ችግሮችን ችላ ማለት ሳይሆን በህይወታችን ላይ የበላይነት እንዲይዙ ሳንፈቅድላቸው በጥበብና በረጋ መንፈስ መጋፈጥ ማለት ነው። ወደ አሮጌ ችግሮቻችን መለስ ብለን ብንመለከት በወቅቱ ብዙዎቹ ውስብስብ፣ አድካሚና መፍትሄ የሌላቸው ይመስሉን እንደነበርና በእነሱ ምክንያት በጭንቀት፣ በፍርሃትና በስነ ልቦናዊ ጫና ውስጥ እንደኖርን እንረዳለን። ነገር ግን ጊዜ እያለፈ ሲሄድ ከምንገምተው በላይ አነስተኛ ሆነው እናገኛቸዋለን። ምክንያቱም የተሰማን አብዛኛው ስሜት እኛው ራሳችን በፈጠርነው ማጋነን የመጣ ነው። ራሴን ስመክርና ሌሎችን ሳማክር ሁልጊዜ የምደግመው ነገር ቢኖር ችግሮቻችሁን አታጋኑ የሚል ሲሆን፣ ብዙዎቹ በዚህ ቃል ቀላልነት ቢገረመው ወይም ደግሞ ላዩን ብቻ የታየ ንግግር አድርገው ቢመለከቱትም፣ እኔ ግን ይህንን የምናገረው ከጽኑ እምነትና ከተሞክሮ በመነሳት ስሜታቸውን ለማሳነስ ሳይሆን በትከሻቸው ላይ ከብዶ ካደከማቸው ስነ ልቦናዊ ጫና እንዲላቀቁ ለመርዳት ነው። እውነታው ግን ችግር ምንም ያህል ትልቅ ይመስልን በመጨረሻው የህይወት ትንሽ ክፍልና ከምናልፍባቸው በሺዎች ከሚቆጠሩ ተሞክሮች መካከል አንዱ ብቻ በመሆኑ እኛ የሚያስፈልገን ሚዛናችንን መመለስና ሁሉም ነገር በአላህ ውሳኔ ቀደር እንደሚሆን መገንዘብ ነው። ምክንያቱም ከልክ ያለፈ ጭንቀት ውጤቱን ሳይለውጥ ነፍስንና አካልን ብቻ ያደክማል። በችግሮች ፊት መረጋጋት ማለት ችላ ማለት ወይም ደግሞ መካድ ሳይሆን የጥበብና የጥንካሬ መገለጫ ነው። እሱም ጠንካራ የሚያደርገን እንዲሁም ቀውሶችን በትንሽ ኪሳራና በብዙ ትምህርቶች እንድንሻገር ትልቅ አቅም የሚሰጠን ቁልፍ ነው።